ዛሬ የ9 ሰዓትና የ452 ኪሎ ሜትር መንገድ ተጉዘን በፊልሞች ይሄን ባቡር አገላብጥ እንደነበር ድፍን ድሬዳዋ ያውቃል። በዘፈኖች ብዙ የተባለላትን እንዲሁም በተለያዩ ጣፋጭ ምግቦቿ የምትታወቀውን የድሬዳዋን ከተማ ከላይ እስከ ታች ከጫፍ እስከ ጫፍ አብጠርጥረን እናያለን። በዛውም ስለ ድሬዳዋ ማንም ያልነገራችሁን እውነት እኔ በዚህ ቪዲዮ ነግራችኋለሁ። ጉዟችንንም የምንጀምረው ለቡ ከሚገኘው የባቡር ጣቢያ ነው። ተሰልፈን ስቴሽን ውስጥ ከገባን በኋላ የሴኩሪቲ ቼክ ነበር። ለመቅረጽ ስለማይመች ብዙ አልቀረጽንም። የምንሳፈርበትን ባቡር መጥቶ ከተሳፈረን በኋላ ከአዲስ አበባ ከምሽቱ 3 ሰዓት ተነስቶ ጠዋት 12 ሰዓት አካባቢ ድሬዳዋ ደረስን። እሺ ጋይስ ድሬዳዋ ደርሰናል። ያው ባቡር ውስጥ ምናን ያልቀረስኩላችሁ ፍተሻ ምናን ስለነበር ግርግሩ ምናን ብዙ ስለማይመች ነው ያልቀረስኩላችሁ። አሁን ባጃጅ ይዘን ወደ መሃል ከተማ እንሄዳለን። ተከተሉ። ባጃጅም ይዘን ድሬዳዋ ወደምትታወቅበት ወደ ድሮ ባቡር ጣቢያ ሄድን። እሺ ደርሰናል። ከባጃጅ ወርደናል። አሁን ቀጥታ በነገራችን ላይ ይህ ቦታ ለድሬዳዋ ከተማ መቆርቆር ምክንያት እንደሆነ ስንቶቻችሁ ታውቃላችሁ? ድሬ እንዴት አያችሁ? እስኪ በላ ድሬ በጣም ጸዴ ከተማ ናት። ያምር አሁን ነገር እንደጠበቀው አረ ከጠበቁት በላይ ያምር። እንግዲህ ድሬዳዋ የተመሰረተችው እንደ አውሮፓውያን አቆጣጠር በ1902 እንደ ዘመናዊ ከተማ የተመሰረተችበት ማለት ነው። ግን ከዛ በፊት መኖሯን የሚያረጋግጡ የዋሻ ላይ ጽሁፎች፣ የድንጋይ ላይ ስዕሎች ምናምን ይገኙበታል። ልክ እንደ ክሩድስ ፊልም አይታችሁ የምታውቁ ከሆነ ክሩድስ ፊልም ላይ ያሉ ካራክተሮች በቃ ልክ የድንጋይ ዘመን ስቶን ኤጅ እንደዚህ አይነት ቅርሶች አሉባት። ነገሩ እንዲህ ነው። በ1895 የኢትዮጵያና የጅቡቲ መንግስታት ሁለቱን ሀገራት የሚያገናኝ የባቡር መስመር ለመስራት ተስማሙ። እንግዲህ ይህ የኢትዮ ጅቡቲ የባቡር መስመር የተገነባው በዳግማዊ አፄ ምኒልክ ዘመነ መንግስት ነው። 1895 ዓመተ ምህረት አካባቢ ነው እና የዛኔ ሲሰራ ታስቦ የነበረው በሐረር እንዲያልፍ ነበረ የእንትኑ መስመሩ እና የኮንስትራክሽን አዋጭነቱ ይስታይ የሞር የድሬዳዋ የተሻለ ሆኖ ስለተገኘ ድሬዳዋ ላይ ተገነባ ማለት ነው። የዛኔ ድሬዳዋም እንግዲህ የዛኔ ተመሰረተች ማለት ነው። በጊዜው ባቡር ለመስራት የተቀጠሩ ፈረንሳውያን ሰራተኞች ለድሬ መቆርቆር ምክንያት የሆነውንና የድሬ የመጀመሪያ ሰፈር የሆነውን ከዚራን እንደ ካምፕነት ለመጠቀም በቦታው ሰፈሩ። እንግዲህ ያው አስባችሁታል። ባቡሩ የዛኔ ሲሰራ በሐረር አልፎ ቢሆን ኖሮ የኔ ያለው ሐረር ነበርኩ ማለት ነው። እናንተ ብቻ ሰብስክራይብ አድርጉ። ቀጣይ ሐረርም ሊሄድ ይችላል። በመቀጠልም በባቡር መንገድ ዝርጋታው ላይ ተሰማርተው የነበሩ አበሾች ደቻቶ የተባለ ሌላ ሰፈር መሰረቱ። እንግዲህ የድሬዳዋ ከተማ ዋና መቆርቆሩ ምክንያት የሆነው ባቡር ነው። ባቡርን ስናነሳ ድሬን ነጥሎ ማንሳት ይከብዳል። ድሬንም ስናነሳ ባቡርንም ነጥሎ ማንሳት ይከብደናል። ይህ የመጀመሪያው ባቡር ይመስለኛል፣ እርግጠኛ ግን አይደለሁም። ለማንኛውም የድሬ የመጀመሪያ ሰፈር ወደ ሆነችው ወደ ከዚራ እናምራ። ያ ለፍተን ነው ምናምን የሰራ ነው። ምን ይደረግ? ሰብስክራይብ። አሁን ጉዞ ወዴት ነው? ወደ ከዚራ። ጋይስ ከዚራ ደርሰናል። ያለነው አሁን ከዚራ ነው። እንግዲህ ከዚራ እንዳልኳችሁ መግቢያ ላይ እንዳልኳችሁ በዘፈን በምናምን በደንብ ይታወቃል። ስለ ድሬ ተነስቶ በቃ ከዚራ ዘፈን ያልገባበት የለም። በተለይ ከዚህ በሃይማኖት ግርማ አይ ቲንክ መሰለኝ ያው ዘፋኝ ብዙ ስለማላቅ ነው የሷ ዘፈን ላይ በደንብ ይታወቃል። እና በረዶ እንገዛለን። በረዶ ምንድነው? ለበኒያ ነው ያለችና ለበኒያ ነው የሚባለው በላናለች። በዛፎቿ ጥላ የምትታወቀው ከዚራ በፈረንሳውያን እንደመመስረቷ በርካታ ፈረንሳውያን ይኖሩባት ነበር። በተጨማሪም ጣሊያኖች፣ ግሪኮች፣ አርመኖችና ህንዶች በንግድና በተለያዩ ምክንያቶች መጥተው ይኖሩባት እንደነበር ይነገራል። ለዚህም ምስክር የሚሆኑ በውጭ ዜጎች የተመሰረቱ ትምህርት ቤቶችና የሃይማኖት ተቋማት አሁንም ድረስ በከዚራ ይገኛሉ። በመቀጠልም ለበኒያችንን ገዝተን ለመቅመስ ተዘጋጀን። ቆይ ግን የድሬን ታሪክ እኮ ረሳን። ከመቅመሳችን በፊት ስለ ድሬ ታሪክ ትንሽ እናውራ። ለምንድን ነው የሚያጓጓኝ?
ቅድም እንዳልኳችሁ የድሬ የመጀመሪያዎቹ 2 ሰፈሮች ማለትም ከዚራና ደቻቶ ከተመሰረቱ በኋላ በጊዜ ሂደት ዙሪያቸውን ሌሎች ሰፈሮች ተገነቡ። ነገር ግን ሁለቱን ትላልቅ መንደሮች ከመሃል የሚለይ አንድ ትልቅ ወንዝ ነበር። ይህም ወንዝ ድሬዳዋ ትልቅ ከተማ እንዳትሆን ማነቆ ሆነባት። በኋላም በአፄ ኃይለ ሥላሴ ዘመነ መንግስት የድሬዳዋ ከንቲባ የነበሩት አልፍሬድ ሻፊ በስልጣን ዘመናቸው ለድሬ የሚጠቅም በርካታ ስራዎችን ሲሰሩ ሁለቱን ትላልቅ መንደሮች የሚያገናኝ ትልቅ ድልድይም ገነቡ። አንድ ድልድይ ላይ እንገኛለን። አልፍሬድ ሻፊ አልፍሬድ ሻፊ ይባላል የዚህ ድልድይ ስም። ከዚህ በፊት የነበሩት ቀደምት ከንቲባ ስም የተሰየመ ድልድይ ነው። የድሬዳዋ ከተማ ከንቲባ የነበሩ ሰው ናቸው። የሚሰው አረ በረዶ እኮ ቀለጠ፣ እንቅመሰው እንጂ እንትን ነው ሆነ። አውራ እንጂ አንተ አውራ፣ አንጀቴን በላው እኮ። የቸኮሌት ጣዕም ነው ያለውና በጣም ነው የሚጣፍጠው። የአይስክሬም ጣዕም ነው ያለው። ድሬዳዋ የመሄድ እድሉን ካገኛችሁ ይህንን ነገር ሳትሞክሩት መመለስ የለባችሁ። ለቅዝቃዜው ግድ ነው። አንድ ለካሜራማን ያዝ። እስኪ አሁን ደግሞ ድሬ የምትታወቅባቸውን ጣፋጭ ምግቦች ለመቅመስ ወደ ኮኔል እናምራ። ኮኔል በዚህ በኩል ነው ቀጥታ። ይህ የምታዩት ቦታ ከዛሬ ከ60 ዓመታት ምናምን በፊት የተመሰረተው ይህ ጣፋጭ ምናምን በብዛት የሚሸጥበት አካባቢ እና በአሊ አብደላ አልሐሺፍ የሚባሉ ሰው ናቸው ይሄን ቦታ የመሰረቱት። እንግዲህ እኛም ባቅላባና ሙሸበቃችንን ለመግዛት ተሰለፍን። እነዚህ ጣፋጭ ምግቦች ለንግድ በሚመላለሱ የአረብ ሀገራት ሰዎች ምክንያት ነው በ19 መጀመሪያዎቹ ለድሬ ህዝብ የተዋወቁት። ከዛም የድሬ ባህላዊና ተወዳጅ ምግብ ሆኑ። እንግዲህ ገዝተናል። እስኪ ላይ ወተን ልንበላ ነው። ጥግ ላይ ነውና እርቦኝ ስለነበር ለመቅመስ በጣም ቸኩዬ ነበር። በጣም ጣፋጭ ከመሆናቸው የተነሳ እንደዛ አርቦኝ ራሱ ወዲያውን ይዘገኝ። ለማንኛውም ሁለቱንም ከ10 8 ሰጥቻቸዋለሁ። በነገራችን ላይ ድሬን እንደጠበቅኳት ሳይሆን ከጠበቅኳት በላይ ሆና ነው ያገኘኋት። ወደዚህ ሊዳ እንግዲህ እንደምታዩት ያው ገዝተናል። ሁለት ሙሸበክ ዝም ብለን ለመንገድ ምናምን አንዱን ለቤት በሚለው ገዝተናል። ውሃ ያስጠማል ነገር በነገራችን ላይ ጣፋጭ የሆነ ማር ነገር ስለሆነ በጣም ውሃ ጥምቶ ቀዝቃዛው አንግዛ። ወይኔ እስካሁን ድሬዳዋ ማለት ምን ማለት እንደሆነ አልነገርኳችሁማ። ለማንኛውም ልንገራችሁ። ድሬዳዋ የስሟ ትርጓሜ የመዳኛ ቦታ፣ የችግር መፍቻ ስፍራ ማለት ነው። ድሬ እንደ ስሟ ለኢትዮጵያ ችግሮችን የፈታች የንግድና የኢንዱስትሪ ከተማ ነች። ድሬ የቀይ ባህር ንግድ የሚደራባት ኢትዮጵያን ከጅቡቲ ወደቦች ጋር ያስተሳሰረች የኢትዮጵያ ኢኮኖሚ ወሳኝ ቦታ ነች። በ1910ዎቹ ድሬዳዋ የፈረንሳይ ከተማ ትመስል ነበር ይላሉ የታሪክ አዋቂዎች። በ1934 የድሬዳዋ የመጀመሪያ ገዢ ወይንም ከንቲባ የነበሩት መርሻና ሁሰናይ አዲስ አበባን ከድሬዳዋ ጋር የሚያገናኝ ሌላ የባቡር ሐዲድ ስለማሰራታቸው ታሪክ ያነሳል። ከዚህም በኋላ ንግዱ ደርቶ ኢንዱስትሪዋን ማደጉ ከአዲስ አበባና ከአስመራ ቀጥላ የኢትዮጵያ ተጠቃሽ ከተማ ሆነች። በአውሮፓውያን እንደመመስረቷና በዘመናዊ ፕላን እንደመሰራቷ ከሌሎች የኢትዮጵያ ከተሞች ለየት ያለች ትሆናለች። በ1960ዎቹ ደግሞ የአውሮፓውያንን፣ የአረብ ሀገራትን እንዲሁም የኢትዮጵያን ባህልና ህንጻ አሰራር አቀናጅታ ይዛ እጅግ ከመድመቋ የተነሳ ወደ ድሬ የመጣ ሰው ሁሉ ተደሞና ተገርሞ ሄድ ነበር። እኛም በድሬዳዋ እየተደመምን ሙቀቱ ጋል ሲያረገን ቀዝቃዛዋ ገዛን። በረዶ ነው ግን ታውቃለህ።
በረዶ ሰርቷል። አሁን እንዴት ልንጠጣው ነው? ይሄን ያጃችሁት ነጭ ነው እንዳል እንዴት እንደምንጠጣው አላውቅም። ብቻ ቀንም ሙሉ በዚህ ፀሐይ ሲውል ግን አረዳ መቅላት የተናል ገና። ውሃውንም ጠጥተን ቀዝቀዝ ካለን በኋላ ትንሽ አረፍ ብለን ድጋሚ ዙረት ጀመርን። ሰሙማ እዚህ የድሬ የኮሪደር ልማት ላይ በጣም እንትን ያስገረመኝ ነገር ምን ላሳያችሁ። እንቁላል የመሰለ ነገር ደግሞ ይሽከረከራል ታውቃለህ። እንደዚህ አይነት ወንበር አንተ እንደውም ከአዲስ አበባ ኮሪደር ይልቅ የድሬ ኮሪደር ነው እና መንገዱን በሙሉ እንደዚህ በቃ እንቁላል ነው የሚመስሉት ታውቃላችሁ። ደግሞ በተለያየ ከለር አረንጓዴ፣ ወይን ጠጅ ምናምን እና የሌለ ሙድ አለው ታውቃለህ። እኔ እስኪ ሌላ ቦታ ኮሪደሩ ለአይን ማራኪ የሆነችዋን ድሬን ይበልጥ ውብ አድርጓታል። ትንሽ አሁን ፀሐይ እየጠለቀች ነው፣ ወደ አመሻሽ ምናምን ነው። አየሩም አሁን አሪፍ ነው፣ ቀዝቀዝ ብሏልና ያው ድሬ ላይ እስኪ አሁን እስካሁን ያልበላነው ድንች ነው። ድንች እንበላለን። ድንች እንበላ ያለውን ነገር እናያለን። ተከተሉ። የመጣልን ድንች ለየት ያለ ነው። ከዚህ በፊት እንደዚህ አይነት ድንች በልቼ አላውቅም። አቮካዶ፣ ቲማቲም በቃና ሙዝ አለ። በጣም እርቦኝ ስለነበር ወዲያው ነው የወዳደምኩት። እራት በልተናል። እንግዲህ ቀን ጣፋጭ ሰንበላ ውለናል። አሁን ራሳችንን ድንች ዘጭ ብያለሁ። ዘጭ ነው የሚያደርገው ምግቡ። በነገራችን ላይ እንግዲህ የዛሬ ውሎ አሪፍ ነበረ ብዬ አስባለሁ። እስኪ በቀጣይ ቪዲዮ እስከምንገናኝ ቀጣይ አሪፍ ቭሎግ ጠብቁ። ለየት ያለ ቦታ። እስከዛው ሰብስክራይብ